ቆይ አንዴ በአላህ በፈጠራችሁ ጌታ ይዣችኋለሁ ምናምን አልላችሁም። እባካችሁ ግን አንድ ጊዜ ብቻ ደቂቃችሁን ለኔ ያውሱኝ እባካችሁ። ብዙዎቻችን ፋጡማን እናውቃታለን ብዬ አስባለሁኝ። በአረብ ሀገር ላይ ስትሰቃይ የኖረች ለቤተሰቦቿ ዋጋ እየከፈለች ለልጆቿ ስታሳድግ የነበረች ጀግናና ጠንካራ እናት ነበረች። የሆነ ሰዓት ላይ ግን በሽታ አጋጥሟት ነበረ ይመስለኛል። የጉሮሮ ካንሰር ነበርና አላህ ከእንደዚህ አይነት በሽታ ሁላችንን የሚጠብቀን። ሐቂቃ በጣም ከባድና ፈታኝ ነበረ። የሆነ ሰዓት ላይ ግን ወደ ሀገር ከገባች በኋላ ዶክተር አብይ የሚባለው ሕክምና እንዲያግዛት ምናምን አላሁ አለም ተፋሲሉን ውስጡን አላውቅም፣ ግን እቺ እናት እየተሰቃየች ትገኛለች። በጣም ተለዋውጣለች። ቢስሚላህ ወላሂ በጣም ነው የደነገጥኩት ሳያትና። አንዲት እናት ልጆቿን ምን አበላለሁ ብላ ስጋት ሲኖርባትኝ ከባድ ነው ወላሂ። ልጆችን ምን አበላለሁ እስከ መሞት ድረስ እንኳን የማበላቸው ነገር የለኝምና እባካችሁ አግዙኝ። ኢላሂ በጣም ነው የሚከብደው። አላህ የሰው ፊት አያሳየን። በጣም ከባድ ነው። ለልጆቼ ብኖር ደስ ይለኝ ነበረ፣ ግን ደግሞ እስካለሁ ድረስ ልጆችን ምን ላብላ ብዬ አልቸገር ነው ያለችውና እባካችሁ ያላችሁን የምትችሉትን ያቅማችሁን አግዟት። በዛ ላይ ደግሞ ሰው ራበኝ ብሎ ረሃብ አስታግስም አይደለ? ረሃብ ጊዜ አይሰጥም። የምንችለውን ያቅማችንን የኢትዮጵያ ሕዝብ ያው ሁሌም በመርዳት የምንታወቅ ሰዎች ነንና የምትችሉትን ያቅማችሁን እባካችሁ ከጎና ሁንላት። አካውንቷን ሜሽን አደርግላችኋለሁ። ያኺ ወላሂ ወተት መጠጫ ምናምን ስትል በጣም ነው የሚከብደው። እኔ እንዴት አድርጌ ላስረዳችሁ? ወላሂ በጣም ነው የሚከብደውና አላህ ሙሉ አፊያዋን ይመልስላትኝ። አላህ ያሽራትኝ። የሰው ፊት አያሳየን እባካችሁ። የሰው ልጅ ካልከፋው ሚዲያ ላይ አይወጣምና የምንችለውን ያቅማችንን እናድርግላት። ታች ሜሽን አደርግላችኋለሁ አካውንቷን። ከእሷ ጋር በመግባት ፕሮፋይሏን እየነካችሁ ስትገቡ ስልክ ቁጥሯ አይሚን የባንክ አካውንት አስቀምጣለች። እባካችሁ ያቅማችሁን የምትችሉትን አድርጉላትና እንባዋን ጥረጉላትኝ። ወላሂ በዚህ ልክ ሰው አላውቅም ብቻና እባካችሁ የምንችለውን እናደርግላት። ይባረከላሁ ፊኩም። የምትችሉ ሰዎች ይህንን ቪዲዮ ሁሉም ሰው ጋር እንዲያዩ ሸር አድርጉልኝ እባካችሁ።